የአንድ የሶሻል ሚዲያ ፖስት ዲዛይን ከመጀመሪያው እስከ መጨረሻው በዚህ ሞጁል ላይ ከናንተ ጋር አብረን የምንሰራ ይሆናል ማለት ነው። ይህንን የሶሻል ሚዲያ ፖስት ዲዛይን ስንሰራ ከመጀመሪያው ጀምሮ የሶሻል ሚዲያ ፖስቱ ለምንድነው የተፈለገው ከዛ እንዴት አድርገን ነው ዲዛይን የምናደርገው የሚለውን ከናንተ ጋር አንድ ላይ የምንመለከትና አብረን የምንሰራ ይሆናል። ይህ የግራፊክ ዲዛይን ማስተር ክላስ ፌዝ 3 ሞጁል 9 ነው። ሰላም እንዴት ናችሁ? ማታና ነኝ ኮንተንት ክሬተር እና ዲዛይነር የዚህ የግራፊክ ዲዛይን ማስተር ክላስ ደግሞ ኢንስትራክተራችሁ ነኝ። ኢትዮ ቴሌኮም ስፖንሰር ያደረገው ለዚህ ነፃ የግራፊክ ዲዛይን ማስተር ክላስ እንኳን ደህና መጣችሁ። በዛሬው ሞጁላችን ላይ መጀመሪያ እንደነገርኳችሁ የምንመለከተው የሶሻል ሚዲያ ፖስት ዲዛይን እንዴት አድርጋችሁ እንደምትሰሩ ነው። ከመጀመሪያው ጀምሮ ያለውን ፕሮሰስ አንድ ላይ ከናንተ ጋር የምንመለከት ይሆናል። በዛሬው ቪዲዮ ላይ የምንሰራው ወይም ደግሞ በዛሬው ሞጁል ላይ የምንሰራው የሶሻል ሚዲያ ፖስት ዲዛይን ካሪዮሴል ፖስት ይባላል። ወይም ደግሞ ኢንስታግራም ላይ የሚታወቅ ነው። ስዋይፕ ስታረጉት ምንም ሳይቆራረጥ አንድ ላይ የሚሄድ አይነት ኢሜጅ እንዲሆን አድርገን ነው የምንሰራው። ሶ እሱን እንዴት አድርገን እንሰራለን፣ እንዴት አድርገን ፋይሉን ሴቭ እናደርጋለን የሚለውን ከናንተ ጋር እንደምንመለከታለን። እዚህ ጋር የምታዩት ከታያችሁ እቺ ናት ዲዛይኗ። መጀመሪያ ላይ ወረቀት ላይ ስኬች አድርጌዋለሁ ዲዛይኑን። ሶ ያንን ካሪዮሴል ፖስት ከናንተ ጋር የምንሰራው ይሆናል ማለት ነው። ስለዚህ ያንን ካሪዮሴል ፖስት ከመስራታችን በፊት ግን አንድ የሶሻል ሚዲያ ፖስት ዲዛይን ከመስራታችሁ በፊት ምን ነገሮችን ማወቅ አለባችሁ፣ ምን ነገሮችን እናያለን የሚለውን ነገር ከናንተ ጋር አብረን እንመለከታለን። የዚህን ሞጁል ዶክመንቱን ዳውንሎድ ማድረግ ከፈለጋችሁ ከታች ዲስክሪፕሽን ላይ የመጀመሪያው ሊንክ ስትነኩት ዶክመንቱን ታገኙታላችሁ። ያንን ዶክመንት ደግሞ ዳውንሎድ ካረጋችሁት አብራችሁኝ ትከታተሉኛላችሁ ማለት ነው ስለማስተምረው ነገር። የግራፊክ ዲዛይን ማስተር ክላስ ወደ እናንተ እንዲደርስ ያደርገላችሁ ኢትዮ ቴሌኮም ነው። እናንተ በኮሜንት ማመስገን ትችላላችሁ ኢትዮ ቴሌኮምን፣ እኛ ደግሞ በቪዲዮ እናመሰግነዋለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን ነክታችሁ ኦል ስታደርጉት ቪዲዮ ባወጣው ቁጥር ለእናንተ የማሳወቂያ መልእክት ይገባላችኋል። ቪዲዮን ደግሞ ላይክ አድርጉ። ሄሎ፣ እሺ፣ አዲሱ ቤት እንዴት ነው? ጥሩ ነው፣ ግን ጭር ብሏል። ምን ነው? ዲሽ ሰሩ የት አለ? ሳህኑ ከትናንት ጀምሮ አልተሰቀለም። እሱን ተይው፣ የተሻለ ነገር አመጣለሁ። አባወራው በጉጉት ተጠብቋል። ከነስጦታው ከተፍ ብሏል። ኦ፣ ስጦታው ለማን ነው? ለኛ ለሁላችንም። ቴሌስትሪም ይሰኛል። ሕይወትን አዘምኖ መረጃና መዝናኛ በጥራት ያደርሳል። የቴሌስትሪም ዲቫይስ ሲም ካርድ ይቀበላል። በ4G እና 5G ኔትወርክ ይሰራል። በአማራጭ ደግሞ ዋይፋይ መጠቀም የሚቻል ሲሆን ከቴሌቪዥኑ ጋር ያገናኙታል። ከዚያም በሳተላይት ዲሽ ያገኟቸው የነበሩ ቻናሎችን ይመለከቱበታል። መቀበያው ዘምኗል። ቴሌስትሪም ሳሎን ገብቷል። ምን ይሄ ብቻ! ቴሌቪዥኑ ስማርት ባይሆን ቴሌስትሪም የስማርት ቲቪ አገልግሎትን አሟልቷል። ቢፈልጉ ዩቲዩብ አሊያም ያሻውትን መተግበሪያ ጭነው መጠቀም ይቻላል። ቴሌስትሪምን በዘመን ገበያ ወይም ከኢትዮ ቴሌኮም አገልግሎት መስጫ ማዕከላት ገዝተው አኗኗሩን ያዘምኑ። ድንቅ ነው። ከውጭ ነው ያስመጣው? ከዚሁ ነው ከኢትዮ ገባኝ። ቴሌስትሪም ከአንጋፋው ኢትዮ ቴሌኮም። በመጀመሪያ አንድ ግራፊክ ዲዛይነር ለምንድን ነው ሶሻል ሚዲያ ፖስቶችን መስራት አስፈላጊ ሆኖ? በአሁን ባለንበት ሰዓት ሶሻል ሚዲያ እንግዲህ እንደምታውቁት በጣም ፓወርፉል ሆኗል። በተለይ ማርኬቲንግ ለመስራት ማለት ነው። አንድ ድርጅት ስለ ሰርቪሱ ሊያስተዋውቅ ሊሆን ይችላል፣ አንድ ድርጅት ፕሮዳክቱን ሊያስተዋውቅ ሊሆን ይችላል። በጣም ፓወርፉል ሆኗል። የሚሆንበት ምክንያት ሰዎች በእጃቸው ባለው ስልክ አማካኝነት የተለያዩ ሶሻል ሚዲያዎችን አክሰስ ስለሚያደርጉ ነው። ያንን አክሰስ ሲያደርጉ የእናንተን ሰርቪሳችሁን ወይም ደግሞ ፕሮዳክታችሁን ደግሞ የማየት ፕሮባቢሊቲያቸው ከፍተኛ ይሆናል ማለት ነው። ስለዚህ አንድን ሰው ግን ያንን ፕሮዳክት አይቶ ወይም ደግሞ ያንን ሰርቪሱን አይቶ ስለዛ ሰርቪስ ሊሆን ይችላል፣ ስለዛ ፕሮዳክት ሊሆን ይችላል እንዲያውቅ የሚያደርገው እናንተ የምትሰሩት ወይም ደግሞ አንድ ዲዛይነር የሚሰራው ሶሻል ሚዲያ ፖስት ነው ማለት ነው። ስለዚህ አንድ የሶሻል ሚዲያ ፖስትን ዲዛይን ስታደርጉ ብዙ ነገሮችን ሪኳየር ያደርጋል። ለምሳሌ ቪዥዋል ሃይራርኪው ጥሩ ነው ወይ፣ ሌአውት ኮምፖዚሽን፣ ሌአውቱ አቀማመጣችሁ፣ ከዛ በኋላ ደግሞ የድርጅት ከሆነ ብራንዱን በደንብ እዛ ላይ ያሳያሉ። ኮንሲስተንሲ፣ ስለ ብራንድ ኮንሲስተንሲ ከዚህ በፊት ባሉት ሞጁሎች ላይ አውርተናል አይደለ? አንድ ብራንድ ኮንሲስተንት መሆን ያለበት እንዴት ነው፣ በምን መልኩ ነው የሚለው እነሱ ነገሮች አንድ ላይ ያስኬዳሉ የሚሉትን ነገሮች ከግምት ውስጥ ያስገባ ሊሆን ይገባል ማለት ነው። በመጀመሪያ የሶሻል ሚዲያውን ዲዛይን አንደርስታንድ ማድረግ ወይም ደግሞ መረዳት ያስፈልጋል። ለምሳሌ ዲዛይን የምታደርጉት ሶሻል ሚዲያ
ምን ማድረግ አለበት? የሶሻል ሚዲያ ዲዛይን የሚመለከተውን ሰው አቴንሽን ወይም ደግሞ ትኩረት ባጭሩ ካፕቸር ማድረግ አለበት ወይም ደግሞ መያዝ አለበት። ከዛ በተጨማሪስ ክሊር የሆነ ሜሴጅ ወይም ደግሞ ግልጽ የሆነ መልእክት ማስተላለፍ መቻል ወይም ደግሞ ዴሊቨር ማድረግ አለበት። ብራንድ አይደንቲቲውን እንዳልኳችሁ ሜንቴን የሚያደርግ መሆን አለበት። ለምሳሌ ያ ብራንድ የሚጠቀመው ከለር እንደነገርኳችሁ ማንን ተመልክተናል? ኢትዮ ቴሌኮምን አይተናል አይደለ? ከለሩን ወይም ደግሞ የብራንድ ኮንሲስተንሲውን አንድ ላይ አድርጎ በሚሄድበት ሰዓት ማለት ነው። ሶ ያንን ነገር ተመልክተናል። ከዛ በኋላ ደግሞ ኢንጌጅ ያደርጋሉ ወይ? ለምሳሌ የሆነ ፕሮዳክት እናንተ ፖስት አድርጋችሁ ከሆነ ስለዛ ፕሮዳክት የሆነ አንድ ነገር ኮመንት እንዲያደርጉ ማድረግ ሊሆን ይችላል ወይ የስ ኦር ኖ አይነት ጥያቄዎችን ያ ኢንጌጅመንት ማለት ነው። ሰው ኮመንት ገብቶ ሲጽፍ ወይም ደግሞ ኢንጌጅ ሲያደርጉ ወይም ደግሞ ከዛ ፖስት ጋር በተያያዘ ጥያቄ ሲጠይቋችሁ ኮመንት ላይ ሊሆን ይችላል። እነሱ ነገሮች ኢንጌጅመንት ይሆናሉ ማለት ነው። ለኢንጌጅመንትም ካሬጅ መፍጠር አለበት ማለት ነው። ከዛ ቀጥሎ ደግሞ ቪዥዋል ሃይራርኪ የምንለው ምንድን ነው? የምትመለከቱት ነገር ሃይራርኪ ሲሆን ወይም ደግሞ ተዋረዱ። ለምሳሌ ሄድላይን መጀመሪያ መኖር አለበት። ሳፖርቲንግ ቴክስት ከላይ ቀድሞ ሄድላይን ሲቀጥል ምንድን ነው የሚፈጠረው? ስለ ሃይራርኪ መጀመሪያ ፌዝ 1 ላይ ስንመለከት ታስታውሳላችሁ አይደል? ከረሳችሁት ገብታችሁ ማየት ትችላላችሁ። ሄድላይን አለ፣ ከዛ ሳፖርቲንግ ቴክስት አለ፣ ኢሜጅ እና ኢሉስትሬሽን አለ። ከዛ ኮል ቱ አክሽናችሁ ምንድን ነው? ይደውሉ ነው? የሆነ ሊንኪንግ ነው? እነሱ ነገሮች አንድ ላይ እዛ ላይ ማካተት ይኖርባቸዋል ማለት ነው። ዛሬ የምንሰራው ከኔ ጋር ያለፈው ቪዲዮ ላይ የአንድ ብራንድ ዲዛይን ስትሰሩ ዳውንሎድ ማድረግ ያለባችሁ ሞካፕ አላል የምትገዙት ሞካፕ ማለት ነው። ያንን ነገር የሚያስተዋውቅ የሶሻል ሚዲያ ፖስት ነው የምንሰራው። ያንን ፖስት እንሰራ ምንድነው ሄድላይኑ ምን መሆን አለበት፣ ከዛ ሰፖርቲንግ ቴክስቱ ምን መሆን አለበት፣ እነሱ ነገሮች አብረን እንመለከታለን። ኢሉስትሬሽን እና ኢሜጆች ካሉት እነሱ ኮል ቱ አክሽኑ መጨረሻው ምንድነው የሚሆነው? እንዲገዙ ያንን ፕሮዳክት ማለት ነው የምናደርገው። ስለዚህ እነዚህን ነገሮች በምትሰሩ ሰዓት በጣም ወሳኝ ነገሮች ናቸው እነዚህ። ከሄድላይን ቀጥሎ ወደ ሳፖርቲንግ ቴክስት መሄድ አለበት። ሄድላይኑ ሊይዞ ይገባል ያንን ሰው ማለት ነው። ለምሳሌ እኔ ዛሬ ያሰብኩት ሄድላይን ምንድነው? ሎጎ ከሰራችሁ በኋላ የሚል ሄድላይን ቴክስት ነው። ስለዚህ ማንን ታርጌት ያደረገ ነው? ዲዛይነሮች ወይም ደግሞ ሎጎ የሚሰሩትን ማለት ነው። ሎጎ የማይሰራ ሰው ከሆነ ምንም አያደርግለትም። እኔ የምፈልገው ማን ነው? ዲዛይነር ወይም ደግሞ ሎጎ የሚሰሩ ዲዛይነሮች ነው። ስለዚህ ሄድላይኑ ምንድነው የሚሆነው? ሎጎ ከሰራችሁ በኋላ ብሎ ይቀጥላል። አብረን እናየዋለን፣ አብረን ዲዛይን ስለምናደርገው ማለት ነው። ግን መጀመሪያ ይሄን የቲዮሪውን ፓርት ማወቅ አለባችሁ ብዬ ስላሰብኩ ነው። ከዛ አስቀጥሎ ሌአውትና ኮምፖዚሽን ናቸው። ለምሳሌ አላይመንቱ ባላንስድ ነው ወይ? ከዛ ስፔስ፣ ግሪድ ስትራክቸሩ ግሪድ አሳይቻችኋለሁ አይደል? እንዴት አድርገን እንደምንጠቀም። ለምሳሌ ጠርዝ ላይ ምን ማድረግ የለብንም? ስፔስ መተው አለብን። ለምን? ዲዛይኖቹ እንዲተነፍሱ ወይም ደግሞ የሆነ ዋይት ስፔስ ያስፈልጋቸዋል። ያንን ነገር እንዴት አድርገን እንደምንሰራው ከእናንተ ጋር ተመልክተናል አይደል? እነዚህን ነገሮች በጣም መጨናነቅ የለበትም። አንድ ሲጨናነቅ ለእይታ ይከብዳል፣ ሁለት ግልጽ የሆነ ሜሴጅ ለማስተላለፍም አስቸጋሪ ይሆናል ማለት ነው። ከዛ ቀጥሎ ደግሞ ታይፖግራፊ፣ የምትጠቀሙት ታይፖግራፊ ምን አይነት ነው? ለሄድላይን የምትጠቀሙት አለ ፎንት። ከዛ በኋላ ደግሞ ለሳፖርቲንግ ቴክስት የምትጠቀሙት አለ። ያገኛችሁትን ፎንት እያንዳንዱን ይህ አዲስ ፎንት ነው እያላችሁ ሳይሆን የምትጠቀሙት ምን ለማድረግ ነው? ይነበባል አይነበብም፣ ይሄ ፎንት ከዚህኛው ጋር ይሄዳል አይሄድም የሚሉትን ነገሮች በሙሉ ምን አድርጋችሁ ነው? አስባችሁበት። ከዛ በኋላ ደግሞ ኮንትራስቱ ቀጠን ቢል ነው ወፈር ቢል ነው ይሄ ፎንት አሪፍ የሚሆነው ምናምን የሚሉትን እያንዳንዱን ነገሮች እዛ ላይ ምን ማድረግ ትችላላችሁ? በደንብ አድርጋችሁ ሰዎችን አቴንሽናቸውን እንዲይዝ። ከዛ አቴንሽናቸውን ከያዘ በኋላ ደግሞ ክሊር የሆነ ሜሴጅ ወይም ደግሞ ግልጽ የሆነ መልእክት ያስተላልፋሉ የሚሉትን ነገሮች ይወስናሉ። ለምሳሌ ቅጥልጥል ጽሁፍ ከሆነ ሶሻል ሚዲያ ፖስታችሁ ላይ ማንም ያነበው? ቅጥልጥል ጽሁፍ ማንበብ የሚችል ሰው ብቻ ማለት ነው። ያንን የማይችል ሰው ግን ያ ፕሮዳክት የሚያስፈልገው ሰው ሊኖር ይችላል። ለዚህ ምን ማድረግ አለባችሁ? ሁሉም ሰው ሊያነበው የሚችል አይነት ምን መጠቀም አለባችሁ? ቴክስቶችን መጠቀም ይኖርባቸዋል ማለት ነው። ከዛ ቀጥሎ ደግሞ ኢሜጅ እና ግራፊክሶችን ስትጠቀሙ ሃይ ኳሊቲ መሆን ይኖርባቸዋል። ኢሉስትሬሽኖችን ከሆኑ በደንብ አሪፍ የሆኑ ኢሉስትሬሽኖችን፣ አይከኖች ከሆኑ የብራንዱን ግራፊክስ የምትጠቀሙ ደግሞ ከሆነ እነዚህ ነገሮች በሙሉ ትኩረታቸው አሪፍ የሆኑ ነገሮች ስለሆኑ ምን መሆን ይኖርባቸዋል? ንጹህ እና ክሊር መሆን ይኖርባቸዋል። ዲስቶርት መሆን የለበትም። ሎ ሪዞሉሽን ያለው ወይም ደግሞ ዝቅተኛ ኳሊቲ ያለው ኢሜጅ መጠቀም አይኖርባችሁም ማለት ነው። መጨረሻ ላይ ደግሞ እንደነገርኳችሁ ብራንድ ኮንሲስተንሲው ጥሩ ይሆናል ወይ? ለምሳሌ የብራንዱ ከለር
ታይፖግራፊ በብራንዱ የሚጠቀመው ታይፖግራፊ ነው ተጠቀሙት ወይስ ከዛ ወጣ ብላችሁ እየተጠቀማችሁ ነው ያላችሁት? ሎጎ አቀማመጣችሁ ወይም ደግሞ ሎጎ ፕሌስመንት የኢትዮ ቴሌኮምን ተመልክተናል አይደል? ሎጎ ፕሌስመንቱ የቱ ጋር ነው ያለው አይደል? ሁሌ ወጥ ነው፣ ተመሳሳይ ነው አይደለ? እነሱ ነገሮች ማለት ነው። ቪዥዋል ስታይሉ የምትጠቀሙት ከለር እነዚህ ነገሮች ምን ትኩረት ያደርጋሉ? የብራንዱ ኮንሲስተንሲ በጥሩ መንገድ እየሄደ ነው አይደለም የሚለውን ነገር ምን ያደርጋሉ? ትኩረት ያደርጋሉ ማለት ነው። ስለዚህ እነዚህ ነገሮች ያሁን ያየናቸውን በሙሉ አንስተን እኛ ራሳችን የሶሻል ሚዲያ ፖስቶችን እንሰራለን ማለት ነው። ስለዚህ አንድ ፖስት የምንሰራው የዛ ፖስት ደግሞ ምን ይኖራል ማለት ነው። እዛ ፖስት ላይ ምን እናደርጋለን? ካሩሴል እንዲሆን ወይም ደግሞ ስዋይፕ ስታደርጉት ወጥ የሆነ ኢሜጅ እንዲሆን እናደርጋለን ማለት ነው። ስለዚህ ፎቶሾፓችንን እንከፍታለን። ፎቶሾፓችንን ከከፈትን በኋላ ያንን የሶሻል ሚዲያ ፖስቱን እንሰራለን ማለት ነው። ለሶሻል ሚዲያ ፖስቱ ያዘጋጀሁት ኢሜጆች አሉ እዚህ ጋር እንደምታዩቸው እነዚህ ኢሜጆች አሉ። ፕሮዳክቱ ይሄ ነው። ይሄም ፕሮዳክት ነው። ስለዚህ ፕሮዳክት ነው የምንሰራው። ስለዚህ ከነዚህ ኢሜጆች ውስጥ ይሄኛውን መርጫለሁ እኔ። ዘን ኢሜጆችን ኤዲት አድርገን ከዛ ቴክስቱን አንድ ላይ ያስገባን አብረን እንሰራለን ማለት ነው። ስለዚህ ስዋይፕ ስታደርጉት 5 ስላይድ ነው የሚኖረው። 5 ስላይድ ሲኖረው ምንድነው የምናደርገው እኛ 1080 በ1080 ወይም ደግሞ 1:1 ሬሾ ነው የምንሰራው። ስለዚህ 1080 ወደ ጎን ያለው ነው ሲባዛ እናደርግና 5 እናደርገዋለን። ስለዚህ ስንት መጣ? 5400 ማለት ነው አይደለ? ስለዚህ ኒው ፋይል እንለዋለን። ከዛ እዚህ ጋር ፒክሰል ላይ ዊድዝ ላይ ወደ ጎን ያለው ስፋት ነው አይደል? 5400 ልክ ነኝ አይደል? 5400 ከዛ ሴቱስ 1080 እናደርጋለን። ሪዞሉሽኑን 300 እናደርገው ፒክሰል ፐር ኢንች። ከዛ 5400 ፒክሰል ዊድዝ በ1080 ፒክሰል እናደርጋለን። ዘን ክሬት። እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጣራኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከእርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ አይቴል A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት። ይህንን የመሰለ አርትቦርድ ክሬት አደረግን ማለት ነው። አሁን መጀመሪያ ምንድን ነው የምናደርገው? ስላይዶቹን መከፋፈል አለብን። ስለዚህ ዊድዙ ስንት ነው? 1080። አሁን ሬክታንግል እዚህ ጋር ክሬት እናደርጋለን። ዘን እንደዚህ እናደርጋለን። ሬክታንግሉ ምን እናደርጋለን? ባክግራውንዱ ሰሌክት እናደርግና ጥግ እናስይዘዋለን። ከዛስ እንደዚህ አድርገን በሩለር አንድ ስላይድ ይሄ ይሆናል ማለት ነው። አንዱን ስዋይፕ አወቀን። ከዛ ሽፍትን ትይዙና እዚህ ጋር ደግሞ ጥጉን ታይዙታላችሁ። 2 እዚህ ጋር እንደዚህ ያደረግን ሽፍትን ይዘን እናንቀሳቀሳለን። አሁንም እንደዚህ ካደረገን በኋላ ይሄኛውን 3 ከዛ እዚህ ጋር እንዲች እናደርጋለን 4 ከዛ 5ኛ ስላይድ ይሆናል ማለት ነው። ሬክታንግል ዲሌት እናደርጋታለን። ከዛ እዚህ ጋር እንመጣና ምን እናደርጋለን? ጥግ ላይ ምን ብያቸዋለሁ? 50 እናደርጋት ይቺን 50 በይሄኛው 50 እናደርጋለን። ኦኬ ከዛ እንደዚህ ካደረግን በኋላ ባክግራውንድ ላይ ሰሌክት አድርገን ጥጉን እንደዚህ አድርገን እናስይዘዋለን። ይሄንን እንደዚህ ከዛ ይሄኛውን እንደዚህ ይቺኛውን እንደዚህ ከዛ ይሄኛውን እንደዚህ እናደርጋለን ማለት ነው። ከዛ የት ይቀረናል? እቺን ሬክታንግል እንይዝና ኦኬ ጥጉ ላይ እንወስደዋለን። ደግሞ በዚህኛው በኩል ማለት ነው። በዚህኛው በኩል ከወሰድን በኋላ ድራግ እናደርጋለን እዚህ ጋር። ከዛ እንቀጥላለን እዚህ ጋር ይሄው እንደዚህ እናደርጋለን። ከዛ አሁን መሀል ላይ ቀረናል አይደለ? እቺ ሴንተርድ እናደርጋታለን። ሽፍትን ይዛችሁ ነው እሺ እንደዚህ የምታንቀሳቀሱት። አላይመንት ላይ እኩል እንዲሆንላችሁ ማለት ነው። ይሄን አሁንም ሽፍትን ይዘን
እንዲች እናንቀሳቀሳለን። ያው እዚች ጋር ሽፍትን ይዤ እዚህ ጋር ሴንተር አደርገዋለሁ። ይሄው እንደዚህ እንደዚህ እናደርገዋለን። ይሄው እንዲች እናደርገዋለን። ሶ እቺን ሬክታንግል ዲሊት እናደርጋታለን። ሶ ይሄንን ሴቭ እናደርገዋለን ማለት ነው። ኮንትሮል እና ኤስ ሴቭ እናደርገዋለን። ሶሻል ሚዲያ አፕሪል ላይ ያለነው ዲጂታል ፕሮዳክት እዚህ ጋር ሴቭ እናደርገው። እቺን ሴቭ። ጥሩ። አሁን እንደዚህ ካደረግን በኋላ እቺን ምን እናረጋታለን? እዚህ ጋር ሶርስ ፋይል ላይ የዚህን ሜን ዲዛይን እንጠቀማለን። ይሄ ሜን ዲዛይኑ አለ እንደምታዩት እዚህ ጋር ታይትሉ አለ። ይሄ ታይትሉን አንፈልገውም፣ ሰብታይትል አያስፈልገንም። እቺን እናወጣታለን፣ ላይኑን እናወጣዋለን። ይሄ ዋና ኢሜጅ ነው። ፕሮፋይል እነዚህን በኋላ ላይ እንጠቀማቸዋለን። ይሄንን ሁለቱን ሰሌክት አድርገን የት እናመጣዋለን? እዚህ ጋር እናመጣዋለን። ይሄን እንደዚህ ያደረግን አሁን ምንድነው ማድረግ የምፈልገው መሰላችሁ? ይቺን እንዲች አደርግና አተልቃታለሁ። ይቺን እንደዚህ ትንሽ ይሄን ድራግ አደርገዋለሁ ወደዚህ፣ እንደዚህ ድራግ አደርገዋለሁ። ከዛ ጥሩ እንደዚህ ካደረግን በኋላ ባክግራውንድ ላይ ሁሉም ላይ ተመሳሳይና ወጥነት እንዲኖረው ሶሊድ ከለር ለውና እዚህ ጋር ያለውን ከለር ተጠቀመዋለሁ። ይሄን ግሩፕ ላድርግና ቢጂ ልበለው ባክግራውንድ። ከዛ እዚህ ጋር እንመጣለን። ይሄ ኢሜጅ እንደምታዩት እንደዚህ የተደረገ ነው። ይሄንን እናጠፋዋለን ማለት ነው። እቺን ማስክ እናረጋታለን። ከዛ ብረሹን እንይዛለን። የታለ ብረሽ? ይኸውና። ብረሹን ትንሽ እናስተልቀውና ነጭ ነው ጥቁር እናደርገዋለን። በኤክስ እንቀይረዋለን። ጥቁር ሲሆን እንደዚህ እያጠፋው ይመጣል ማለት ነው። ከዛ ይችኛዋን ደግሞ ትንሽ እናሳነስና የኮምፒውተሩ ሞኒተር እንዳይነካብን ይችኛዋንም ትንሽ እንዲች እናደርጋታለን። እዚህ ጋር ያው የራሴን ኢሜጅ ስለማስገባው ይቺን ግን እዚህ ጋር በደንብ ማስተካከል አለብን። ይቺ የላይቷ ፓርት ናት። ላይቷን እንደዚህ አድርገን እናጠፋታለን ማለት ነው። ጥሩ። አሁን ይሄንን እንደዚህ ያደረግን ከዛ ከዛ ምን እናደርጋለን? ይሄን እዚህ ጋር ይሄኛውን ኢሜጅ ነው የምንጠቀመው። እዚህ ጋር እናስገባዋለን ይሄኛውን ኢሜጅ። ትንሽ ተለቅል አድርገው። ጥሩ። ዘን ኮንቨርት ቱ ስማርት ኦብጀክት። ከዛ ይሄ ትንሽ ላይት ጨመርለት ይገባል። ኮንትሮል ሽፍት እና ኤ ነካለሁ። ኮንትሮል ሽፍት እና ኤ ኢሜጁን ኤዲት የምናደርግበት ነው። እዚህ ጋር ለብቻው ትንሽ እቺን ላይት ልጨምርበት። ኦኬ በጣም ጥሩ። ይሄንን ትንሽ ብራይት አድርገነዋል። አሁን ይሄን ማስክ እናደርገዋለን። ሰሌክት ሳብጀክት። ሳብጀክቱን ሰሌክት እንደዚህ ያደርግልኛል እንደምታዩት። ማስክ አደርገዋለሁ። ይሄን አንድ ላይ ኮምፒውተሩን እንጨምረውና እስቲ ጥሩ የሚሆን ከሆነ ከነ ኮምፒውተሩ እንሰራለን። ጥሩ የማይሆን ከሆነ ግን ለብቻው ይሄንን ፎቶን ብቻ እንጠቀማለን። ይሄንን ማስክ አደረግነው እንደዚህ። ጥሩ። አሁን ይቺን ትንሽ ተለቀለ አድርገውና ሴንተር ላይ ላድርገው። ይሄንን እንደዚህ ላድርገው። አሁን ምንድነው የምናደርገው? ዱፕሊኬት ላድርገውና
ፒጂ ልበላት እቺ ከዛ ራይት ክሊክ አድርገን ብሌንዲንግ ኦፕሽን ላይ እንግባና ከለር ይሄን ዋይት እናደርገዋለን ኦኬ እቺን ከዛ ቀስት ወደ ላይ ከዛ እንደዚች ትንሽ እንዲች እናደርገዋለን ጥሩ ይሄ እዚች ጋር እንደዚህ አይነት እንትን እንዳይመጣባችሁ ማስክ ታረጉትና በቀላሉ ይሄንን ታጠፉታላችሁ በጥቁር ማለት ነው አሁን ይሄ ግሪን ላይት ፊቴ ላይ መጥቷል ከየት በኩል ነው የመጣው የሚለው አጠያቂ ነው የሚሆነው ለዚህ ምን እናደርጋለን እዚች ጋር አንድ ቴክስት በግሪን እንጨምርበታለን በዚሁ ከለር ማለት ነው ይሄኛው ግሪኑን ተጠቅመን ይሄኛው ሪፍሌክት አድርጎበታል ሚል አይነት ኮንሰፕት እንዲመጣ ማለት ነው ምክንያቱም ፎቶ ሳነሳው ይሄ የግሪን ባክግራውንድ ነበረ ስለዚህ ይሄኛው የግሪኑን ነገር ማጥፋቱ በጣም ብዙ ስራ ይጠይቅብናል ለዚህ ያ ከሚሆን ሌላ አይነት ዘዴ እንጠቀማለን ማለት ነው ብረሹ ላይ እቺ ጋር ያለች እሷን እናጠፋታለን ይሄን እንደዚህ እናደርገዋለን ማለት ነው ይሄን ሰሌክት አድርገን ሜን ኢሜጅ እንለዋለን ጥሩ አሁን ይሄን እንደዚህ ከጨረስን በኋላ እዚህ ጋር እንዳልኳችሁ ቴክስቱ ምንድነው ብያችኋለሁ ሎጎ ከሰራችሁ በኋላ ነው የሚለው ቴክስቱ ጋር እዚህ ጋር ክሊክ እናደርግና ሎጎ እንለዋለን ሰሌክት አድርገን ነጭ እናደርገው ይሄ ፎንት አይደለም የምፈልገው እስቲ ፖፒንስ ብላክ ቦልድ ኢታሊክ እናድርገው ይሄን ትንሽ እናስተልቀው ከዛ ይሄንን ኢሜጅ እንደ ባክግራውንድ ብትጠቀመው ደስ ይለኛል ወደ ታች ላውርደውና እዚህ ጋር ኮፒ ላድርገው ኦፓሲቲ ልበላትና ይሄንን ትንሽ ተለቅል አድርገው ይሄንን እንዲል አድርገውና እቺ ኦፓሲቲዋን ስንት ላድርጋት 20 ከዛ ብለር ላድርገው ፊልተር ጋሲየን ብለር 7 ትንሽ ብለር አድርጌዋለሁ ይሄን ግን 10 ላድርገው በቃ 10 15 በቃ ትንሽ እንደዚህ አድርጌዋለሁ ባክግራውንዱ የሆነ ሶሊድ ፕሌን ነገር እንዳይሆን ስለፈለኩኝ ነው ሌላ አይዲያ ከመጣልኝ ቀይሯል እዚህ ጋር ግሩፕ ላድርገውና ታይትል ልበለው ሎጎ እንደዚህ ካደረግን በኋላ ይሄ ሎጎ እንደዚህ ካልነው በኋላ ሌላ ቴክስት እንጨምራለን አማርኛ ነው ከሰራችሁ በኋላ በኋላ I think ይሄኛው የተሻለ ይመስለኛል አማርኛ ፎንት ፌቨራይት ያረኳቸው ይሄ ተነባቢ ነው እስቲ ከሰራችሁ በኋላ ቴክስት ስታይሉን እንደዚህ ላድርገው ብዬ ነው ይሄ እንደዚህ ላድርገው እቺን እንዲች ላድርጋት ሎጎ ከሰራችሁ በኋላ እንበልና አንድ ቀስት እዚህ ዘመተን ወደዚህ ጋር እንጠቁም ይሄ ታይትሉን እንደዚህ እናድርገው እንዲች እናረጋታለን ከዛ
ሎጎ የምትለዋን ፓርት ምን አይነት ቀለም ላርጋት? ከሰራችሁ በኋላ ብዬ እቺን ደግሞ በቀስት አንድ ሌየር ክሬት ላርግና ብረሽን በለው እናሳንሰውና ይሄን ሃርድነሱን እንደዚህ አድርገው እስቲ እቺን እንደዚህ ላርግና ጥሩ አመጣጥ ነበር የመጣሁት ግን እሺ ቪ እንትን አንቀሳቅሰው ጥሩችን እንዲችል አርጋት እዚህ ጋር እናጠፋዋለን። ይሄንን ብረሽን ነው እዚች ጋር ቴክስት ስለምናስገባ ለቴክስቱ እናጠፋዋለን። እዚች ጋር ትንሽ የጠፋ እንዲመስል ማስክ እናድርገውና ተለቅ ነገር አድርገን ኦኬ እንትን ዜሮ ላድርገው ሃርድነሱ ይሄን ወደ ላይ እንወስደው ዘን እቺን ሊያዛትና እንዲሽ ነገር ላርጋት በቃ ከዛ እዚች ላይ እንዲሽ ነገር እናደርጋለን። ዘን እዚህ ጋር እሺ ቆይ እቺን ላስተልቀውና የምፈልገው አይነት ኢፌክት የሚመጣው ሳስተልቀው ነው። እቺን ትንሽ እንዲች እናርጋት በጣም በዛኛው ኮንትሮል ዜድ ነው እሺ ያደረኩ ያለሁት ወደ ኋላ የምመለሰው እቺ እንደዚህ እናረጋታለን። ከዛ እዚህ ጋር ግን ሙሉ ለሙሉ እንዲች ካንተ የምንለው እቺ እንደዚህ ካደረግን በኋላ ትንሽ እናምጣው የምናስገባው ቴክስት አሪፍ አድርጋችሁ ለማሳየት የምትለውን እንጠቀማት። አሪፍ ጥሩ በሆነ መንገድ አሪፍ አድርጋችሁ ለማሳየት ትንሽ ፕሮፌሽናሊዝም አይደለም ወርዱ እዚህ ጋር ግን እንዲች እናርግና ኮንትሮል ኤ ኖኪያ የሚባለውን ፎንት እንጠቀም ጥሩ በሆነ መንገድ ለማሳየት ሰሌክት እናርገውና ይሄ እንደዚህ ከዛ ግሪኑን እንጠቀመው ከዛ እቺኛዋን እዚህ ጋር እንምጣና ኢታሊክ እናረጋታለን። ትንሽ ቦልድ እናድርገው። ከዛ በመሃላቸው ያለውን 6 ፖይንት በጣም ያንሳል 14 ቴክስቱ 31 ነው አይደል? ስለዚህ 30 28 26 ጥሩሽ እቺን እንዲቻ አድርገናታል። ቴክስቱን ይሄን እንደዚህ ካደረግነው በኋላ ጥሩ በሆነ መንገድ የምትለዋ ትንሽ ኮንትራስቱ ጥቁሩ ላይ ነው አሪፍ የሚሆነው። እቺን እንዲች እናድርግና ኢሜጁን ወደዚህ እንውሰደው። ላይት እና ኢሜጅ ይሄ የሚለውን ጥቁር ስለሆነ ትንሽ ወደዚህ እንውሰደው። ጥሩ ይሄንን ወደዚህ ወሰድነው። እዚህ ጋር ግን ኢሜጁን በደንብ እንትን ማድረግ አለብኝ፣ ጠርዙ ያስታውቃል። ይሄንን እንደዚህ እንደምታዩት ኢሜጁን እንደዚህ እናደርገዋለን። ላይቲንጉም ትንሽ እዚህ ጋር ትንሽ እንትን እናደርገዋለን። በቃ
አሁን እንደነገርኳችሁ የዚህ እቺን እንትን ለማምጣት ነው ጥሩ በሆነ መንገድ የምትለው ምን ያደረኳት ግሪን ያደረኳት ማለት ነው። እቺ ኢፌክሽን ኤሌመንትስ ብረሹ እንደ ኤሌመንት ስለሆነ ማለት ነው። ሶ ይሄንን ራይት ክሊክ እናደርግና ምን እናደርጋለን ብሌንዲንግ ኦፕሽን ከዛስ ኢነር ሳይሆን አውተር ግሎ እናደርጋለን። አውተር ግሎን በራሱ በዚህ በቢጫ ከለር እናደርጋለን። ሶ ሊነር ላይት ነው የምንጠቀመው። ሳይዙ ትንሽ ስፕሪንግ እንደዚህ ይሆንና ሳይዙን ትንሽ እንዲል አድርገው 250 ይሁን። ሶ እንደዚህ ያደረኩት ኢፌክት ላይ ልግባና ሜቢ ስትሮክ ሳደርግበት ጥሩ ከሆነ ነጭ ላድርገው ስትሮኩን አውትሳይድ ቢሆንስ ነው አይሆንም። ሶ ካንሰል እንበለው ጥሩ። ሶ ይሄንም እንደዚህ ያደረግነው ትንሽ ተለቅ ማድረግ ከቻለን ትንሽዬ በጣም አሪፍ። ሶ እንደዚህ አድርገናል ማለት ነው። አሁን የዚህ የቴክስቱ ግሪን ላይት ፊቴ ላይ አርፏል የሚለውን አይነት ኮንሰፕት ያመጣዋል ማለት ነው። ጥሩ ሎጎ ከሰራችሁ በኋላ እንደዚህ ያደረግነው ዘን እዚች ጋር ግሩፕ ላይ አድርገውና ታይትል ያኛዋለሁ ሰብታይትል እንበለው ሰብታይትል። ከዛ ቀጥሎ እዚች ጋር ነው የምናመጣው ደግሞ አሁን ምንድነው የምናመጣው ይሄኛውን ሞካፕ እናመጣዋለን። እቺን ኮፒ ላድርጋትና እዚህ ጋር ፔስት ላድርገው። ይሄ እንደዚህ እናምጣው እዚህ ጋር ሶ እናስተልቀውና ትንሽ ላሳንሰው። ይሄን እንዲህ እናደርገዋለን። ሶ ይሄ ምን ሆነ ማለት ነው እንደዚህ ካደረግነው በኋላ ማስክ የምናደርገው ደግሞ ምን አይነት ባክግራውንድ ላይ ይሆናል ከርቭድ የሆነ ማለት ነው። ሶ ይሄንን ከርቭድ ለማድረግ እዚች ጋር እንዲች እናድርግና ሶ ይሄን ወደታች እናወርደዋለን። ዘን ከርቡን እዚች ጋር ማድረግ እንችላለን። ሌተስት ካልሆነ የቱ ጋር ታስተካክሉታላችሁ መሰላችሁ? ፎቶሾፓችሁ ሌተስት ካልሆነ ይሄው እዚች ጋር ይመጣላችኋል። ይሄ ራሱ ሮቴት ማድረግ ራውንድድ ኮርነር ማለት ነው። ሶ ይሄንን ማስክ እንበለው ማስክ። ከዛ ይሄንን ክሊክ እናደርግና ራይት ክሊክ ክሬት ክሊፒንግ ማስክ እንለዋለን እንደዚህ ማለት ነው። ሶ ይሄኛው ትንሽ መጨመር ከፈለግን 40 እናደርገዋለን እንደዚህ፣ ኦር ደግሞ ይሄንን 30 እናደርገዋለን። ከዛ ራይት ክሊክ እናደርግና ብሌንዲንግ ኦፕሽን ከዛ ስትሮክ ምን አይነት ስትሮክ እናደርገዋለን ይሄንን ቢጫ እናደርጋለን ማለት ነው። ኢንሳይድ ነው የሆነው ሴንተር ላይ ብናደርገውስ ጥሩ 4 የሆነው 7 ብናደርገው ይበዛል 7 5 ጥሩ ሶ 5 እንደዚህ ሆኗል ማለት ነው። ግን ቢጫው ትንሽ በዛ እዚህ ጋር የራሱን ይሄንን ቀለም ብንጠቀም ጥሩ ይሄም አሪፍ ነው። ሶ ይሄን እንደዚህ ያደረግን ግሩፕ እናደርገውና ሞካፕ ባክ እንበለው። ሶ ይሄን እንደዚህ አደረግን። ሶ ይሄን እንደዚህ ካደረግን በኋላ ሌላ ብረሽ ቱል እንጠቀም። ሶ ሌላ ክሬት ላርግና ብረሽ 2 ይሄኛው ብረሽ 1 ነው። ሶ ይሄን እንደዚህ ካደረግን በኋላ ከዚህ ስር ነው የሚወጣው ይሄ ብረሽ። ሶ ሳይዙን እናሳንሰውና እኩል እናድርገው እስቲ ከዚህ ጋር ሃርድነሱን ደግሞ 100% ላድርገውና ከዚህ ካወጣሁት በኋላ እንዲህ ካደረግን በኋላ ድጋሚ በብረሽ ምን እናደርገዋለን ልክ እንደዚህኛው ሃርድነሱን እናስተካክለውና 0 እናድርገውና እንደምታዩት ትንሽዬ ተረጋጋውና እንዲች ካደረግን በኋላ እዚች ጋር መተን ከዛ
እንደዚህ ታረጉትና ዘን ቴክስት ታመጣላችሁ ማለት ነው። እዚህ ጋር ጥሩ በሆነ መንገድ ሞካፖችን በመጠቀም ማሳየት ይኖርባችኋል። ለማሳየት ሞካፕ መጠቀም ይኖርባችኋል። ይሄኛውን ፎንት እንጠቀምና ነጭ እናድርገው። ዘን እቺን ኢታሊኳን እናጠፋታለን ማለት ነው። አሁን ከዛ ሌፍት አላይን እናድርገውና ቴክስቱን ለመጠቀም ይኖርባቸዋል የምትለዋን ለማሳየት እቺን እንዲች እናርጋትና ለማሳየት ኦኬ እንዲህ እናርገው። ከዛ ትንሽ ወሰደው ቴክስቱን ቪ ጥሩ በሆነ መንገድ ለማሳየት ብራንድ የምትለዋን ሰሌክት ላድርጋትና ፖፒንስ ብራንድ ፖፒንስ ኢታሊክ እናድርገው። ዘን ባክ እንዲች ካደረገን በኋላ ይሄን ትንሽ እናሳንሰው። ትንሽ ስፔሲንጉን እንጨምረው አይደል? እዚች ጋር 18 ይሄንንም አብሮ ወርዷል። ቆይ ይሄ 18 ቺን ሜቢ 20 በቃ ይሄን እንደዚህ ያደረግነው። ከዛ እዚች ጋር ትንሽ ድብር ያለችኝ ነገር ኤሌመንት ላይ እቺን ብረሿን ትንሽ እንትን እንበላት። በቃ አሁን ይሄን እንደዚህ ካደረግን በኋላ ምን እናደርጋለን? እዚህ ጋር ብራንድ ሞካፕ የሚለውን ቀለም እንለውጥ። ይሄን ራሱ ቀለም እናድርገው ጥሩ ሆነ ለማሳየት። አሁን ይሄንን ደግሞ ሰብታይትል ሰከንድ ይሄን ሰብታይትል አንድ። ጥሩ አሁን ምንድነው የሚመጣው? ሎጎ ከሰራችሁ በኋላ ይላል። ሎጎ ከሰራችሁ በኋላ ታይትሉ ትንሽ ይነስ ትንሽ ላሳንሰው ታለቀ በጣም። ሎጎ ከሰራችሁ በኋላ ጥሩ በሆነ መንገድ ለማሳየት ብራንድ ሞካፕ መጠቀም ይኖርባቸዋል። በቃ ጨረስን እዚህ ጋር ማለት ነው። እዚህ ጋር ደግሞ የሞካፑን የቡና እንትኑን እናስቀምጠዋለን ስክሪንሻቱን እዚች ጋር ማለት ነው። ይሄንን ደግሞ ለማስቀመጥ እዚህ ጋር ምን እናደርጋለን? ኤሌመንት ላይ እንምጣና
ክሊክ አድርገን ይቺን ከዛ የቡናው ደግሞ የታለ ይሄውና ይሄን እንደዚህ ላድርገውና እቺን እንደዚህ ካደረኩኝ በኋላ ትንሽ ወረድ ላርጋት ከዛ እዚች ጋር ይሄ ላይ ይሁን እዚህ ጋር ክሊክ ላርግና እቺን እንዲች እናረጋታለን ማለት ነው ኤክስ ላድርገውና ይሄንን በኤክስ ነጭ አረጋዋለሁ ማለት ነው ይሄ እንደዚህ ሆነ በኤክስ ጥቁር መልሼ ላርገው እንደዚህ እቺን እዚች ጋር ብቻ እንዲች እናረጋታለን አይ ቲንክ ይሄንን ኮንትሮል ዚ ዳርጌ ሳይዙን ላሳነሰው ሳይዙን ላሳነሰውና በኤክስ ከቀየርኩ በኋላ እንዲች ላርገው ጥሩ ይሄንን ዲጂታል ፕሮዳክት የገዛችሁ አላችሁ ሁለት ሰዎች አሪፍ ሰፖርት እንዳደረጋችሁ ነው ቁጥሩ የዚህ ግራፊክ ዲዛይን ማስተር ክላስ ይሄንን እንዲህ ካደረግን በኋላ 20 ብዙ ነው እሺ 10 ጥሩ ይሄንን ማስክን በለው ማስክ then right click create clipping mask ሁለቱን ሰሌክት እናርግ ዲጂታል ፕሮዳክት ስትሮክ ነጭ ሳይሆን ራሱ ይሄንን እንጠቀም አውትሳይድ ነው የሆነው ኦኬ ጥሩ ያቡና ኢሜጅ ክሊክ ሴቫስ ይሄን በዚህ ልጠቀም ፒኤንጂ ይሄን ፔስት እናድርገውና እዚህ ጋር ድራግ አድርገን የት እናስገባዋለን እንዲች አድርገናት እቺን ወደዚህ እናምጣትና የቡና ላይ እንደሚገኝ ለማሳየት ማለት ነው ይሄንን የቡናን እዚህ ጋር እናስገባው ሎጎን ጥሩ እንደዚህ ካደረግን በኋላ ይሄንን ሞካፕ በቀላሉ ከየቡና ፔጅ ላይ ዳውንሎድ አድርጋችሁ መጠቀም ትችላላችሁ መጠቀም ይኖርባችኋል ከዛ ቀስት እናደርግበታለን ማለት ነው አሁን እዚህ ጋር ደግሞ ስክሪንሻቶችን እናስገባለን የመጀመሪያው ስክሪንሻት ምን አይነት ነው የሚሆነው መሰላችሁ የኔ ፕሮፋይል አለ የኔ ፕሮፋይል ላይ እዚህ ጋር ፕሮፋይል የምትላል አብራትና ድራግ አድርገን እንወስዳታለን እቺን ፕሮፋይል ከዚህ ላይ ይሄ ፕሮፋይል ምን መሰላችሁ የሚያደርገው ጥቅሙ ይሄን ፕሮፋይል እዚህ ጋር እናርገውና ከዛ ከታች ኔም አቫታር ከዛ እነዚህ ናቸው እነዚህን ዲሊት እናረጋቸዋለን ይሄን እንደዚህ ካደረግን በኋላ እዚህ ጋር ኔም ላይ ልምጣና ይሄ ማታኔተር ላይ የኔ ዩዘር ኔም የሚጠቁም ነው ይሄን ነጭ ራሱ ቀለሙን እናድርገውና ማታኔተር ላይ የሚለውን ደግሞ ምን አይነት እናረጋዋለን ጥቁሩን እናረጋዋለን እንደዚህ ማለት ነው ከዛ ይሄ ምን ለማመልከት ነው የኔም ፕሮፋይል ሶሻል ሚዲያ ላይ ያለውን የኔም ፕሮፋይል ለማመልከት ነው ይሄንን ፕሮፋይል እዚህ ጋር ማስቀምጠው ለምንድን ነው እንደዚህ ካደረኩኝ በኋላ እዚች ጋር ሊንክ አለች የትኛው ሶሻል ሚዲያ ላይ የኔ ሊንክ አለ ያቺ ሊንክ ነው እዚች ጋር ማስገባው የትኛው ሊንክ ማለት ነች መሰላችሁ እቺ ሊንክ ማለት ነው እቺ ሊንክ ነው ማስገባው ይሄ ሊንክ ስክሪንሻት ላድርገው ይሄንን ፔስት
ከዛ እቺን ሊንክ ለበላት ቀጥሎ ወርታሽ ላርጋውና ለዚህ ነጭ ባክግራውንድ እናዘጋጅለት ከርቭድ የሆነ እናረጋው የተሻለ ይመስለኛል ማስክን በለው ለታችና ወርድና ሊንክ የምትለዋን ክሬት ክሊፒንግ ማስክ ጥሩ ይሄን እንደዚህ ያደርግነው ግን ሴንተር ይሁን እንደዚህ ኦኬ ጥሩ right then ይሄንን 10 ከዛ እቺ ሊንኳን እንደዚህ ትንሽ ተለቅ ይሄን እንደዚህ ካደረግን በኋላ ትንሽ ትኩረታቸውን እንዲስበው ግሩፕ ላርገውና ሊንክ ልበለው ዛን ትንሽ ላሳንሰውና ጥቅል ሆኖ ከኔም ጋር አላይመንቱን እንደዚህ ላርገው ትንሽ የትኩረታቸውን እንዲስበው እዚህ ጋር ራይት ክሊክ ላርግና ብሌንዲንግ ኦፕሽን ላይ ገብቼ አውተር ግሎ ይሄን ነጭ ከዛ እናሳንሰዋለን እንዲች እናረጋታለን ከዛ ኦኬ አሁን ምንድነው የምናረገው መሰላችሁ ኤሌመንት ጋር እንሄድና እዚህ ጋር አንድ ቀስት እናደርጋለን ከዛ ይሄን ቀስት ካደረግን በኋላ ይሄን ሲነኩት ምንድነው የሚያመጣላቸው የሚለውን ይሄን አሮ ብለን ሰርች እናድርግ ይሄ ብዙ አይነት አማራጭ ያለው አሮች ይሰጠናል የትኛውን ዳውንሎድ እናድርግ መሰላችሁ ይሄንን ዳውንሎድ እናድርግና በዚፕ ከዛ ከት እዚህ ጋር እንወስደዋለን ፔስት ራይት ክሊክ እናርግና ኤክስትራክት ያርግልን ከዛ ቢያው በኢሉስትሬተር ነው የሚከፍትልን የኢሊፕስ ፋይል ስለሆነ ማለት ነው ሄሎ እሺ አዲሱ ቤት እንዴት ነው ጥሩ ነው ግን ጭር ብሏል ምን ነው ዲሽ ሰሪው የት አለ ሳህኑ ከትናንት ጀምሮ አልተሰቀለም እሱን ታዩ የተሻለ ነገር አመጣለሁ አባወራው በጉጉት ተጠብቋል ከነስጦታው ከተፍ ብሏል ስጦታው ለማን ነው ለኛ ለሁላችንም ቴሌስትሪም ይሰኛል ሕይወትን አዘምኖ መረጃና መዝናኛ በጥራት ያደርሳል የቴሌስትሪም ዲቫይስ ሲም ካርድ ይቀበላል በ4G እና 5G ኔትወርክ ይሰራል በአማራጭ ደግሞ ዋይፋይ መጠቀም የሚቻል ሲሆን ከቴሌቪዥኑ ጋር ያገናኙታል ከዚያም በሳተላይት ዲሽ ያገኟቸው የነበሩ ቻናሎችን ይመለከቱበታል መቀበያው ዘምኗል ቴሌስትሪም ሳሎን ገብቷል ምን ይሄ ብቻ ቴሌቪዥኑ ስማርት ባይሆን ቴሌስትሪም የስማርት ቲቪ አገልግሎትን ማሟልቷል ቢፈልጉ ዩቲዩብ አሊያም ያሻውትን መተግበሪያ ጭነው መጠቀም ይቻላል ቴሌስትሪምን በዘመን ገበያ ወይም ከኢትዮ ቴሌኮም አገልግሎት መስጫ ማዕከላት ገዝተው አኗኗሩን ያዘምኑ ድንቅ ነው ከውጭ ነው ያስመጣው ከዚሁ ነው ከኢትዮ ገባ ቴሌስትሪም ከአንጋፋው ኢትዮ ቴሌኮም ኢሉስትሬተር ላይ እነዚህን ዳውንሎድ አድርገናል አሁን እኛ የትኛውን ነው መሰላችሁ የምንጠቀመው ይሄንን እንጠቀም ድራግ አድርገን እናስገባውና እዚህ ጋር መለየት እንዲያስችለን ራይት ክሊክ ብሌንዲንግ ኦፕሽን ዘን ከለር ኦቨርሌይ እንለውና ነጭ ሳይሆን ይሄን ራሱ ቀለም እንዲጠቀም እናርገው ከዛ ይሄን ቀለም ከተጠቀመ በኋላ እንዲች እናድርገውና ማቲ ቀስቱ ልክ አይደለም ወይ ካላችሁ ልክ ናችሁ ምን እናረጋለን መሰላችሁ ይሄን እንደዚህ ካደረግን በኋላ እቺን እናሳንሳትና እቺን እንዲች አድርገን እዚህ ጋር እናረጋታለን ይሄ እንደዚህ ነው ይሄኛውን ቆይ አይ ቲንክ በጣም ጥንዝዝ ያለ ማድረግ አለብን ቆይ ይሄ ይሁን እዚህ ጋርና
በጣም መጠማዘዝ አለበት። ይሄን ብናደርገው የተሻለ ይሆናል። ይሄን እናስገባውና እዚህ ጋር እንዲህ ካደረግን በኋላ እዚህ ጋር ራይት ክሊክ ብለን ኮፒ ሌየር ስታይል ፔስት በቃ። ከዛ ይሄንን ፍሊፕ እናደርገዋለን። ምንድነው የምናደርገው? እዚህ ጋር መጣና ኤዲት ላይ ትራንስፎርም ዘን ፍሊፕ ሆሪዞንታል በቃ። እቺን እንዲህ ታረጉና እንዲች እናደርገዋለን። እናሳንሰውና እንዲች እናደርገዋለን። ከዛ ትንሽ እናስተልቀው። ምን ታረጋላችሁ? ከዛ ይሄ ፕሮፋይል የሚለውን ትንሽ ወደዚህ እናስጠጋዋለን። ከዛ እዚች ጋር እያችሁት አይደለ? አንድ ነገር እናስቀምጥላችኋለን እዚህ ጋር ይህንን ሞካፕ ለማግኘት ፕሮፋይል ላይ ያለውን ተጠቀሙ። እንደዚህ እናደርግና ኮፒ ከዛ እዚህ ጋር እንመጣለን። ስንተኛ ሰብታይትል? 3 ይሄኛው እንዴት ነው የሚሆነው? ነጭ ቀለም ኖኪያ እናድርገው ለመነበብ እንዲመች። ይህንን ለማግኘት ተጠቀሙ። ሰሌክት እናርግና 5 ነች 10 ሞካፑን ለማግኘት ፕሮፋይል ላይ ያለውን ይህንን ሊንክ ተጠቀሙ። እቺን ሰሌክት እናርግና አላይመንቱን ሴንተር እናርገው። ይሄ ደግሞ ትንሽዬ አውቶ ነው 10 ነው። እኛ 9 ብናረገው አሪፍ እንደዚህ ይሆናል። መሀል ላይ ያለው የቴክስቶቹ ርቀት 25 ጥሩሽ። ይሄንን እንደዚህ ነው የምናደርገው። ተረዳችሁኝ? አሁን እቺ ምን እናረጋታለን? ሞካፑን የምትለውን ኢታሊክ ከዛ ሞካፕ የሚለው ምን እናደርገዋለን? ፖፒንስ ምን ብላክ ሳይሆን ሰሚ ቦልድ ኢታሊክ። በጣም ኢታሊክ ሆነ አይደል ይሄ? ይሄንን እናጠፋዋለን። ሞካፑን ፕሮፋይል እና ሊንክን ፖፒንስ እናደርጋቸዋለን። ፖፒንስ ቦልድ ኢታሊክ፣ ይሄኛውንም ፖፒንስ ቦልድ ኢታሊክ። ይሄንን ከለሩን እንቀይረዋለን ማለት ነው። ፕሮፋይል ሊንክ የምትለዋ እና ሞካፑን በሁለቱ መካከል ያለው ርቀት ደግሞ 0 ላድርገው። አይ ቲንክ ኔጌቲቭ ብንገባ ጥሩ ነው። 100 ጥሩ። እንደዚህ ያደረግን ማለት ነው። አሁን ጋይድ እያደረግናቸው ነው ለነሱ። አሁን ከዚህ ተጀመረን አይደል? ሎጎ ከሰራችሁ በኋላ ጥሩ በሆነ መንገድ እዚህ ጋር እያሳየሁት ነው፣ ስክሪን ላይ እየሰራሁበት ያለው ማለት ነው። ከዛ እዚህ ጋር ሞካፑን ደግሞ አሳያለሁ። ለማሳየት ብራንድ ሞካፕ መጠቀም ይኖርባቸዋል። እቺ ቴክስቱ እንትን ነች። ግሩፕ ላርጋትና ሰብ ታይትል 3 ከዛ ምን ይላችኋል?
ሞካፑን ለማግኘት ፕሮፋይል ላይ ያለውን ሊንክ ተጠቀሙ። ልክ ይሄን ሲነኩ ደግሞ ወዴት ይወስዳቸዋል? እሱን ስክሪንሻት እናስገባለን እዚህ ጋር። የሱ ስክሪንሻት የታለ? ይሄውና እቺ ስክሪንሻት ማለት ነው። ድራግ አድርገን ፎቶሾፕ ላይ እናስገባዋለን። ይሄ ስክሪንሻት ይሄንን ስክሪንሻት ደግሞ እንዲች እናድርገውና እንዲች አድርገን ካስገባን በኋላ እዚህ ጋር ቀስት እናደርግበታለን። ከዛ ከዚህ ደግሞ ተነስቶ የት ይመጣል? እዚህ ጋር ይሄኛውን ሲነኩት ወደዚህ ይመጣል፣ ይበራቸዋል ማለት ነው። እንዳይለይባቸው ይሄን ራሱን ስክሪንሻቱን ብሌንዲንግ ኦፕሽን ስትሮክ እንለዋለን። ነጭ እንጠቀም ለዚህ። አውትሳይድ ነው 4 ይበቃል። እስቲ ግን ኢንሳይድ እናድርገው እስቲ። ሴንተር ይሄ ይሻላል። ኦኬ እንደዚህ ያደረግነው። አሁን ከዛ እቺን ቀስቷን ደግሞ እዚች ጋር እናስገባለን። ይሄን ሲነኩት ምን አይነት ቀስት እንጠቀም? ያው እቺን ቀጥ ያለች ቀስት ቀስቱ ደግሞ የት ነው የምናደርገው? ድራግ አድርገን እዚህ ነው የምንወስደው። ራይት ክሊክ ኮፒ ዘን ፔስት እዚህ ጋር ከዛ ይሄ ደግሞ ወደዚህ ይወስዳቸዋል ማለት ነው። ጥሩ። ከዛ ከዚህ ደግሞ ተነስተው ወደዚህ ነው የሚመጡት። ይችኛዋን ኦን እናርጋት። ከዛ ይሄን እንደዚህ አድርገን ወደዚህ ካመጣ ነው በኋላ ይሄን ሰሌክት እናድርገውና እንዲህ ታረጉታላችሁ። ከዛስ ከዚህ ደግሞ ወዴት ይመጣሉ? ይቺን ከላይ መውሰድ አለብን። ሁለቱን ድራግ አድርገን ከዚህ ከስክሪንሻቱ በላይ መሆን አለበት። ዌብሳይት ይሄን እንደዚህ ያደረግን ከዛ ሁለቱን ሰሌክት እናደርግና ኤሌመንትስ ከዛ ይሄን ሰሌክት እናደርገው ይሄንን ኢፌክት ላይ እንግባና ዙሪያውን ስትሮክ አድርገን ነጭ እናድርገው። እስቲ ነጭ እናደርገዋለን ይሄንን። ኦኬ ዘን ራይት ክሊክ አድርገን ኮፒ ሌየር ስታይል እዚህ ጋር ይሄንን ክሊር እናድርገውና እዚህ ሌየር ስታይል ከዛ እዚህ ጋር መተን ፔስት ሌየር ስታይል ይሄን እንደዚህ እናደርገዋለን። ትንሽ ወደታች እናወርደዋለን። እዚህችን እንዲች እናደርግባታለን ማለት ነው። በጣም ጥሩ። ይሄንን እንደዚህ አደረግን ተመልሰው ወደዚህ ይመጣሉ ማለት ነው። ጥሩ። ይሄን እንደዚህ ካደረግን በኋላ አላይመንቱን ወደ ራይት እናደርግና ደግሞ ቴክስት እናስገባለን እዚህ ጋር። ይሄንን 0 ላድርገው። ገዝታችሁ ስለተጠቀማችሁት እናመሰግናለን። ሞክአፕ ፖፒንስ ይሄን ኤክስትራ ቦልድ ኢታሊክ እናደርገዋለን። ከዛ ሰሌክቶን እናርግና ሌፍት አላይመንት እናስይዘዋለን ማለት ነው። ይሄን ወደዚህ እንወስደዋለን። አሁን ይሄን እንደዚህ ሰሌክት ካደረግን በኋላ ይሄን እንደዚህ ሰሌክት እቺን እንተዋትና እቺን ኢታሊክ እናርጋት። ዘን ይሄንን ከፒ ጋር ያለውን
100 እናደርጋለን። ከዛን ሰሌክት አደረጉና ፎንት እንቀይራለን። ለምን ፍሬንድሊ እንዲሆን ማለት ነው ከዛኛው ጋር። ከዛ ነጭ ታረጉታላችሁ ማለት ነው ይሄንን። ኦኬ ሶ ይሄን እንደዚህ ጨርሰናል። እነዚህ እዚህ ጋር ደግሞ ቦልድ እናደርጋቸዋለን። ሞካፑን ገዝታችሁ ስለተጠቀማችሁት እናመሰግናለን። I think ይሄን እንድናደርገው ኦኬ ጥሩ። እቺን ቴክስት እንደዚህ ብናረጋትስ ሶ እቺን ትንሽ እናውራት። 22 ነው ራሱ 24 በቃ ጥሩ። ኢንዲንግ ታይትል ሶ ይሄን አላይመንቱን ሴንተር ላይ መሆኑን ቼክ እናደርጋለን እዚህ ጋር ማለት ነው። ሴንተር በጣም ጥሩ። አሪፍ። ሶ ይሄንን አይ ቲንክ ስክሪንሻቱ መተለቅ ይችላል ዌብሳይት የሚለው ይሄ እንደዚህ ይሆናል። ግን እስቲ ስክሪንሻቱን እንደ አዲስ ድጋሚ ላስገባው። ቀጥ ቢል ሞር የተሻለ ይሆናል። ሶ ድራግ ላርግና ላስገባው። ትንሽ ላሳነሰውና ወደ ላይ ላውጣ። ያ እንደዚህ ቢሆን አሪፍ ይሆናል። ሶ ይሄን ኮፒ እናደርግና ሌየር ስታይሉን እዚህ ጋር መተን ፔስት እንለዋለን። ሶ ዲሌት እናደርገዋለን። አሁን የዚህ በጣም ጥሩ በቃ ጥሩ ላይ መጥቷል ማለት ነው። ይሄ ትንሽ ከፍ እናድርገው። ናይስ በቃ በጣም አሪፍ ጥሩ እንትን ላይ መጥቷል። ሶ እዚህ ጋር ግን ባክግራውንዱ ላይ ትንሽ እንትን ሆነብኝ፣ ባዶ ሆነብኝ። የሞካፑን እዚች ጋር እናስቀምጠው። ሶ የሞካፑ ኢሜጅ ይኸውና። ሶ እቺን እዚች ጋር ከላይ እናስገባት። አይ ቲንክ ባክግራውንድ ላይ ከሚሆን ኢንዲንግ ታይትሉ ጋር ቢሆን ይሻላል። ሶ ይሄን እንዲህ ካደረኩት በኋላ ኢንዲንግ ታይትሉ ጋር ሶ ኢንዲንግ ብቻ ልበለው። እቺን እንደዚህ ላድርገው። ሶ ብራንድ ሞካፑን ስለገዛችሁት እናመሰግናለን። ትንሽ ወደዚህ ልውሰዳት። ኦር እንደዚህ ሆኖ እንደዚህ ይሻላል። እቺን እንደዚህ ላርጋትና ኢንዲንግ እንትኗን ከዌብሳይቱ በታች እናርጋው እንደዚህ። ሶ ምክንያቱም እዚች ጋር ሻዶ ትወጣለች። ስለዚህ አንድና አንድ መሸፈን የምንችልበት ዌብሳይቱን ከፊት ለፊት በማድረግ ነው ሌየሩን። ይሄን እንደዚህ አድርገን እንዲህ ማድረግ እንችላለን። ከዛ ግን ይሄንን እንደ ባክግራውንድ እዚች ጋር ለመጠቀም እቺን እንደዚህ ሶሪ ድራግ አልትን ይዘን ወደታችን እናወርደው። ኮፒ ሆኗል። ይሄ ቢጂ እናርጋትና
እቺን እንዲህ ካደረኩኝ በኋላ 10 ትንሽ ሆነ አይደል 20 35 እንደዚህ ካደረግን በኋላ እዚች ጋር ምን ማድረግ እንችላለን? ማስክ እናደርገዋለን። ከዛ እዚህ ጋር እንመጣና ታይትል ያለበት ላይ እቺኛዋ ነጭ ነች፣ ጥቁር እናደርጋታለን። በኤክስ እንለውጣትና ትንሽ እዚች ጋር ትንሽዬ ነካ እናደርገዋለን። በቃ ከዛ እቺኛዋን 35ቷን 25 ጥሩ። ይሄ እንደዚህ ቢሆን የተሻለ ይሆናል። አሪፍ። ይሄን እንደዚህ አድርገን በዚህ መንገድ ጨርሰናል። እቺ ኢንዲንግ ታይትሏን ግን ላሳነሳት፣ ትንሽ ተለቀብኝ በጣም ከሌሎቹ። እንዲህ እናድርገው፣ ወደ ጥግ እንውሰዳት። ጥሩ። አሁን ይሄን ጨረስን። አሁን ምን ይቀረናል? ብራንድ ኮንሲስተንሲ እንዲኖር ሁል ጊዜ ፖስት ሳደርግ እያንዳንዱ ፖስት ላይ የኔ ሎጎ ይቀመጣል አይደል? እሷን ነው የምናስቀምጠው ማለት ነው። ፋይናሊ አይ ቲንክ እዚህኛው ዲዛይን ላይ ያለ አይመስለኝም። እዚህኛው ጋር ሞካፕ ላይ ከገባን በኋላ አይ ቲንክ እዚህኛው ላይ ይኖራል ብዬ አስባለሁ። ይችት አድ የምትለዋን በሙቭ ቱል ድራግ አድርገን እዚህ ጋር እናስገባዋለን። ይሄንን እዚህ ጋር አምጥተን ሴንተር ላይ ነው የምናደርገው። ሴንተር ላይ ለማድረግ ይሄንን ምን እናደርጋለን? አንድ ሬክታንግል 4 ማዕዘን እናመጣለን። ይሄን ሬክታንግል 10/80 እናደርገዋለን። ክሬት እናደርገዋለን እዚህ ጋር ማለት ነው። ከዛ ሬክታንግሉን ትክክለኛ እናስይዘዋለን። ዘን ሴንተር እንዲሆን እናደርጋለን። በሬክታንግሉ ሴንተር እንዲሆን ማለት ነው። አሁን ሴንተር ሆኗል። ስለዚህ ነጭ ላይ ደግሞ የምንጠቀመው የትኛውን ነው? እኛ ፕራይመሪውን ይሄኛውን ነው ነጭ ላይ የምንጠቀመው። አይ ቲንክ ኦር ደግሞ እንደዚህ ይሻላል፣ ይሄኛው ይሻላል። የሚታየውን ኮንትራስቱን እያየን ማለት ነው። አድ እንበለውና እንደዚህ ካደረገን በኋላ ሰሌክት ግሩፕ አድርገን ስላይድ አንድ እናደርገዋለን። ሰሌክት አድርገን ስንት ስላይድ ነው ያለው? 2 ኮፒ እያደረግን ነው የምንሄደው። ከዛ 3 ከዛ ድራግ አድርገን 4 ከዛ 5 አሁን ሁለቱን ሰሌክት እናደርግና ሬክታንግሉን ወደ 5 እንሄዳለን። ወደዚህ ጠርዝ ምን ታረጋላችሁ? እዚህ ጋር ከመጣችሁ በኋላ ሁለቱን ትይዙና ጥግ ታዩስታላችሁ። ለመለየት ሬክታንግሉን ነጭ እናድርገው ወይም እንደዚህ አይነት እናድርገው። ይሄን ሬክታንግልና 5 ቁጥርን ከዛ ባክግራውንዱን እንነካውና ጥግ እናስይዘዋለን። እንደዚህ ካስያዛችሁ በኋላ ሬክታንግሉና 5 ቁጥርን እንደዚህ ሴንተር ታደርጉታላችሁ። ከዛ 5 ቁጥርን ትይዙና ይሄው እቺን እዚች ጋር እቺን ታረጋላችሁ። ከዛ 4 ቁጥርና ሬክታንግልን እንይዛለን። 4 ቁጥር የት ነው ያለው? እዛ ነው ያለው። 4 ቁጥርን የት እናመጣዋለን? ድራግ አድርገን እዚህ ጋር። ከዛ 4 ቁጥር እንዲታይ ይሄኛውን እንመርጥለታለን። 3 ቁጥር የቱ ጋር ነው የሚሆነው? ድራግ አድርገን እዚህ አካባቢ ነው የሚሆነው። ይሄኛውንም እቺን እንመርጥና እናጠፋዋለን። 2 ቁጥር ሁለተኛው እዚች ጋር ይሆናል ማለት ነው። ከዛ ሬክታንግሉን ሰሌክት ታረጉና ቀጥታ ይዛችሁ ይሄው እዚህ ሴንተር ላይ እንደምታዩት እዚህ ብሉ ያለበት ላይ ማለት ነው እንደዚህ ታረጉታላችሁ። ከዛስ ሬክታንግሉና አራተኛው ስላይድ ላይ ስትሆኑ አራተኛው ከዛ ሴንተሩን እንደዚህ ታስተካክሉታላችሁ። ከዛ ሬክታንግሉን ሰሌክት አድርጋችሁ የት ድራግ ታረጉታላችሁ? እዚህ ጋር ድራግ ታረጉታላችሁ። ልክ መሆኑን ታያላችሁ። ከዛ ሶስተኛው ላይ አይደለም ሶስተኛውን ትይዙና እንደዚህ ሴንተሩን አላይመንቱን አያችሁ ሲያስተካክለው። ከዛ ሬክታንግሉን ተወስዱና እኔ የተዘጋጀ ፋይል አለኝ ያዘጋጀሁት በዚህ ሳይዝ እና ግን ለእናንተ ከታች ከመሰረቱ ላሳያችሁ ብዬ ነው። ሁለተኛውን ሰሌክት አድርገን ሁለተኛውን እንደዚህ እናስተካክለዋለን። ሁለተኛው አትታይማ፣ ስለዚህ እቺን እንቀይራታለን እንደዚህ አድርገን ማለት ነው።
ከዛ ሬክታንግሉን ዲሊት እናደርጋለን ሶ ሁሉም ላይ አልተቀመጠም ስለዚህ እናንተ ስዋይፕ ስታረጉ አንዱ ላይ ታዩታላችሁ ማለት ነው እዛ ኢንዲንግ ላይ እቺን ኢንዲንግ ታይትል እናንተን የምትለው ኢንዲንግ ስላይድ እንለውና ከላይ ተንጠለጠለ እንትኑ ሴንተር ላይ እናደርገው ሁለቱንም ይዘን ሴንተር ላይ ስናደርገው በጣም ይወርዳል ስለዚህ ድራግ አድርገን ሶ እቺ እንትኗ ሻዶዋ ላይ ጋር ስለምትወጣ እንዲችን አድርጋት በቃ እንዲያደርገን ሴቭ እናደርጋለን ማለት ነው ጨረስን ዲዛይናችን አሁን በፎቶሾፕ ነው ሴቭ ያደረግነው ይሄንን በምንድን ነው ሴቭ የምናደርገው ሶ ቀላል አይነት መንገድ ነው ማሳያችሁ ሴቭ የምታደርጉበትን ሴቭ ከማድረጋችን በፊት ግን የዚህ ግራፊክ ዲዛይን ማስተር ክላስ ስፖንሰራችን የሆነውን ኢትዮ ቴሌኮምን በቪዲዮ እናመስግን ሄሎ እሺ አዲሱ ቤት እንዴት ነው ጥሩ ነው ግን ጭር ብሏል ምን ነው ዲሽ ሰሪው የት አለ ሳህኑ ከትናንት ጀምሮ አልተሰቀለም እሱን ታዩ የተሻለ ነገር አመጣለሁ አባወራው በጉጉት ተጠብቋል ከነስጦታው ከተፍ ብሏል ኦ ስጦታው ለማን ነው ለኛ ለሁላችንም ቴሌስትሪም ይሰኛል ሕይወትን አዘምኖ መረጃና መዝናኛ በጥራት ያደርሳል የቴሌስትሪም ዲቫይስ ሲም ካርድ ይቀበላል በ4G እና 5G ኔትወርክ ይሰራል በአማራጭ ደግሞ ዋይፋይ መጠቀም የሚቻል ሲሆን ከቴሌቪዥኑ ጋር ያገናኙታል ከዚያም በሳተላይት ዲሽ ያገኟቸው የነበሩ ቻናሎችን ይመለከቱበታል መቀበያው ዘምኗል ቴሌስትሪም ሳሎን ገብቷል ምን ይሄ ብቻ ቴሌቪዥኑ ስማርት ባይሆን ቴሌስትሪም የስማርት ቲቪ አገልግሎትን ማሟልቷል ቢፈልጉ ዩቲዩብ አሊያም ያሻውትን መተግበሪያ ጭነው መጠቀም ይቻላል ቴሌስትሪምን በዘመን ገበያ ወይም ከኢትዮ ቴሌኮም አገልግሎት መስጫ ማዕከላት ገዝተው አኗኗሩን ያዘምኑ ድንቅ ነው ከውጭ ነው ያስመጣው ከዚሁ ነው ከኢትዮ ገባኝ ቴሌስትሪም ከአንጋፋው ኢትዮ ቴሌኮም ሶ እንደዚህ አድርገን እነዚህን ቤክስ እንዝጋቸው ኖ ምንም አይነት ቼንጅ አላደርግበትም አሁን እንደዚህ አድርገን ሴቭ አድርግ ነው ማለት ነው ከዛ ኮንትሮል ኤስ እንነካለን ሴቭ እናደርጋለን ከዛ ምን እንመጣለን እዚህ ጋር መተን ፋይል ኤክስፖርታስ እንለውና ምንድነው የምናደርገው ኢሜጅ ነው ኤክስፖርታስ እንደ ኢሜጅ ነው ኤክስፖርት እንዲያደርግልን የምንፈልገው ኤክስፖርታስ ብለን ነው ማለት ነው ለምን እንደዛ እንደማድረግ ነግራችኋለሁ ከዛ እዚህ ጋር እንመጣና JPEG ከዛ ይሄንን 7 አድርጓለሁ ከዛ ኤክስፖርት ካልኩት በኋላ ፋይል የሚያስቀምጥልኝ የት ነው እዚህ ጋር መጣና ዲጂታል ፕሮዳክት ኢሜጅ እንደዚህ አድርጌ ነው ማስቀምጠው እንደራሱ እንደዚህ እንደስሙ ሴቭ አሁን ኢሜጁን ሴቭ አደረጋለን ምን እናደርጋለን ይሄን ዋናው ፎቶሾፕ ፋይል እንዘጋዋለን ቤክስ yes ሴቭ አድርገልኝ እንለዋለን ዋናው ፎቶሾፕ ፋይል ከዘጋን በኋላ እዚህ ጋር እንመጣና ሴቭ ያደረግነው አሁን ኤክስፖርት ያደረግነው ማለት ነው አሁን ኤክስፖርት ያደረግነው ነው ድራግ አድርገን የምንከፍተው ማለት ነው ይሄንን ድራግ አድርጌ የት ከፍተዋለሁ ፎቶሾፕ ላይ ከፍተዋለሁ አሁን ፎቶሾፕ ላይ ከፍተው አያችሁት ወጥ ኢሜጅ ነው እንደዚህ ነው የሚሆነው ፎቶሾፓችሁ ላይ አንዳንድ ጊዜ ከነግሪዱ ሴቭ አድርጎ ሊያመጣላችሁ ይችላል ከነግሪዱ ሴቭ ካላደረገላችሁ ምንድነው የምታረጉት እዚህ ጋር መጣና ክሊክ አድርጌ 1080 ሬክታንግል አደርጋለሁ እንደዚህ ማለት ነው ከዛ ይሄንን ለመለየት እንዲመቸኝ እንደዚህ አይነት ከለር አደርጋለሁ ባክግራውንዱን ነካውና ጥጋስ ይዝልኝ ይለዋለሁ ከዛስ ጥግና ሴንተር ላይ ሆን ይሄን ድራግ አድርጌ እዚህ ጋር አመጣዋለሁ አንዱን ስላይድ የምንቆርጥበት ነው ማለት ነው እየለካን ነው አሁን ከዛ ሁለተኛ ድራግ አድርገን ደግሞ እዚህ ጋር እንደዚህ እናመጣዋለን ከዛስ አሁን እናያታለን እንጂ ልክ ነው ድራግ አድርገን ይሄው እቺ ሩለሩ ማለት ነው የምናመጣው ከዛ አሁንም እንወስደዋለን ድጋሚ እንደዚህ እናደርገዋለን ሶስተኛ ምን እናደርግበታለን እንደርብበታለን እንደዚህ ስላይድ አሁን 3 ስላይድ ክሮፕ እናደርጋለን ማለት ነው ከዛ አንድ ይቀረናል አይደለ 5 አይደል አጠቃላይ የሚሆን እቺን ድራግ አድርገን እዚች ጋር እናደርጋታለን አሁን ይሄ 5 ስላይድ ሰራን ማለት ነው 5 ከት የሚደረግ ስላይድ ሰራን እንዴት ነው ከት የምናደርገው አሁን ላሳያችሁ እዚህ ጋር ተመጡና ስላይስ ቱል የምትባል አይላች አያችሁት እናንተ ጋር ባይ ዲፎልት ክሮፕ ላይ ነው እንደዚህ የሚሆነው ተመጡና ስላይስ ቱል እንትነኩታላችሁ አሁን ስላይስ ነው የምናደርገው እየቆረጥን ማለት ነው ይሄው አንድ በዚህ በሩለሩ ከዚህ ወደዚህ እንዳትወጡ ይሄው እዚች ጋር እንደዚህ አንድ ሰራን አያችሁት አሁን ቆረጥ ነው ስንት ስላይድ አደረገው 2 ስላይድ ከዛ እዚህ ጋር መጣና አሁንም እንደዚህ አድርገን እንዲች 2 3 ስላይድ አደረገው እንደዚህ ቀረ ተቀረው ማለት ነው ከዛ እንደዚህ እንመጣና አሁንም እዚች ጋር ሶስተኛውን ከት እናደርጋለን ስንት ስላይድ አደረገው 4 አሁን አራተኛውን ከት ስናደርግ ባይ ዲፎልት የመጨረሻውና ከአራተኛው ቀጥሎ ያለውን በመቁጠር 5 ስላይድ ያደርጋል ማለት ነው
ልክ እንደዚህ ካደረጋችሁ በኋላ ፋይል ላይ ትመጣላችሁ። ሴቭ አስ ሳይሆን ኤክስፖርት ላይ ትመጡና ሴቭ ፎር ዌብ ሌጋሲ የምትሏን ትነኳታላችሁ። ከዛ ይኸው እንደዚህ ያመጣላችኋል። ይቺን ማይነስ ታደርጉና ትንሽ ፕላስ ላድርግ። ኦኬ ማይነስ ታደርጉና ስላይድ አንድ ይኸውላችሁ ሴሌክት አደረጋችሁታ። ኳሊቲውን እዚህ ጋር ቼክ አድርጉ። ጄፒግ መሆኑን እርግጠኛ ሁኑ። ኳሊቲው 100% መሆኑን ሁለት ላይ ክሊክ ታደርጉታላችሁ። አሁንም እነዚህን ቼክ ታደርጋላችሁ። 3 ይኸው ሁለቱን ቼክ ታደርጋላችሁ። 4 ይኸው ለኔ ለምንድነው እንደዚህ ሆነው? ከዚህ በፊት እንደዚህ አይነት ኢሜጆችን ስለሰራው በዚህ መንገድ ሴቭ ስላደረኳቸው ነው። ከዛ ይኸው እዚች ጋር 100% እዚህ ጋር መጣለው ጄፒግ ይኸው እንደዚህ መጥቶልኛል። አሁን ምን አደርገዋለሁ? ሴቭ ብለዋለሁ ማለት ነው። ልክ ሴቭ ስለው እንደዚህ ያመጣልኛል። በዚሁ በራሱ ነው የምታደርጉት። ሴቭ ለምን እንደምላችሁ ያንን አሳያችኋለሁ። ፎልደር ክሬት አድርጎ አምስቱንም ሴቭ ያደርጋል እዚህ ጋር እንደምታዩት። ከዛ ምን ጋር መጣለው? ኢሜጅ ጋር መጣለው። አያችሁት? ይሄ የመጀመሪያው ኢሜጃችን ነው። የመጀመሪያው ኢሜጃችን ማለት ነው። እዚህ ጋር እንደምታዩት መጀመሪያ ኤክስፖርት ያደርግ ነው። ከዛስ ኢሜጅ ላይ ስንገባ በፎልደር አያችሁት? ከታደርጉ ሲያስቀምጠው ራሱ ይሄው እንደምታዩት የመጀመሪያውና ሁለተኛው ይሄውና ሶስተኛው ይሄውና አራተኛው ይሄውና ከዛ ደግሞ አምስተኛው ይሄውና ማለት ነው። እንደዚህ አድርጎ ምን አድርጎታል? ከታርጎልናል። ይሄንን ለእናንተ ለማሳየት ስል አሁን ፖስት አድርገውና ፖስቱን አጠፋዋለሁ። ትንሽ ቆይቼ ነው ፖስት ማድረገው። ክሬት እንለዋለን። ክሬት ፖስት ከዛ ሴሌክት ፍሮም ኮምፒውተር እንለውና በኮምፒውተር ነው ፖስት ማድረገው። ከስልካችሁ ላይም ፖስት አድርጉታላችሁ። እነዚህ ሴሌክት ላድርገውና ኦፕን ልበለው። ከዛ እቺን ክሮፓን ያው አንድ ባንድ ሬሽዮ ላይ ስላደረኩት ችግር የለውም። ኔክስት የሚለውን እንነካለን። እሺ ኦኬ 3 4 5 በቃ ኔክስት እንለዋለን። ኔክስት ትራይ እንለዋለን። እቺ ሼር እንለዋለን። አሁን ሼር እያደረገው ነው። በስልካችን ገብተን ደግሞ ለእናንተ አሳያችኋለሁ። ሼሪንግ እያለ ነው። ሼር አድርጎ ጨርሷል። አሁን እንደምታዩት ይታያችኋል ስልኬ ላይ አያችሁት? ከዛስ ስዋይፕ ሳደርገው እዩ። ሶሪ ባክ ልበለውና ይሄው አያችሁት? ከዛ ስዋይፕ ነው የምታደርጉት። ይሄው አያችሁት? እዩት። ወጥ ኢሜጅ አይደለ? እዩት። ስዋይፕ አሁን ሁለተኛው ይሄው እንደምታዩት እንደዚህ አድርጌ ስዋይፕ ሳደርገው ይሄው እንደምታዩት አያችሁት? ያው እንደዚህ አድርጋችሁ ወጥ የሆነ ኢሜጅ ማለት ነው የምትሰሩት። እንደዚህ አድርጋችሁ መስራት ትችላላችሁ። ይሄ ነው ካሪውሴል ፖስት ማለት ይሄ ነው። ስትሰሩት በዚህ መንገድ ነው የምትሰሩት። እናንተም ለኤጀንሲያችሁ ሊሆን ይችላል፣ ለክላይንቶች ሊሆን ይችላል። እንደዚህ ዩኒክ የሆኑ ፖስቶችን መስራት ትችላላችሁ ማለት ነው። ይሄንን ፖስት ከእናንተ ጋር አይተነዋል። እስቲ እዚህ ላይ እንሞክረው። እሺ ያው ስላይድ ሲያደርግ ይሄው እንደምታዩት አያችሁት? ወጥ የሆነ ስላይድ። አሁንም ስላይድ ባረክ ኢሜጁን ሎድ አድርጎ አልጨረሰም። ድጋሜ እንክፈተው እስቲ። አያችሁት? ይሄው ስላይድ ሳደርገው ነው። አያችሁት? ይሄው ሲቀጥል እንደዚህ አድርጋችሁ የካሩሴል ኢሜጆችን መስራት ትችላላችሁ ማለት ነው። የሶሻል ሚዲያ ፖስት እንግዲህ ይሄንን ይመስላል። ያያችሁትን እቺን ቶሎ ብዬ ዲሊት ላድርጋት። ዲሊት አደረኩት። ሪፍሬሽ ፖስታችንን ዲሊት አድርገናል ማለት ነው። በዚህ መንገድ ነው እንግዲህ የአንድ የሶሻል ሚዲያ ፖስት ካሩሴል የፖስት ዲዛይን የሚሰራው ማለት ነው። ቀላል ነው አይደለ? እንደዚህ አድርጋችሁ ያው ከስክራች ጀምሮ ይሄንን አብረን ከእናንተ ጋር ሰርተናል። ከዚህ በፊት የሚቀድም አንድ ዲጂታል ፕሮዳክት ስላለ ነው ያንን ዲጂታል ፕሮዳክት እና ይሄንን አንድ ላይ አድርጌ ፖስት አድርገዋለሁ ማለት ነው። ሌሎች ሶሻል ሚዲያዎች ላይ ፎሎ ያላደረጋችሁኝ ካላችሁ ፎሎ ማድረግ ትችላላችሁ። ከታች ዲስክሪፕሽን ላይ የሁሉም የሶሻል ሚዲያ
ፕላትፎርሞችን ሊንኮቹን ታገኛላችሁ። በተመቻችሁ ገብታችሁ ፎሎ ማድረግ ትችላላችሁ። ዛሬ እንግዲህ የተመለከትነው አንድ የሶሻል ሚዲያ ፖስት ዲዛይን ከጅምሩ እስከ መጨረሻው እንዴት አድርጋችሁ እንደምትሰሩት ነው። ቀላል ነው አይደለ? ለእናንተ ደግሞ እዚህ ጋር አሳይመንት አለ። የሶሻል ሚዲያ ፖስቶችን ለኤጀንሲያችሁ ዲዛይን አድርጉ። ለምሳሌ የመጀመሪያው ምንድነው? 3 አይነት ዲዛይን የምትሰሩት ሰርቪሳችሁን ፕሮሞት የሚያደርግ ወይም ደግሞ እናንተን የምትሰጡትን ሰርቪስ፣ ለምሳሌ ሎጎ ዲዛይን፣ ቢዝነስ ካርድ ምናምን ሊሆን ይችላል። ያንን ሰርቪስ ፕሮሞት የሚያደርግ የመጀመሪያ ትሰራላችሁ። ሁለተኛ ደግሞ የሰራችሁት ዲዛይን አለ አይደለ? ፖርትፎሊዮ ሾኬዝ ነው የምትሰሩት። እንዴት አድርጋችሁ ነው የምታሳዩት? በሞካፕ መልኩ አይደለ? ያንን በሞካፕ መልኩ የምታሳዩትን ደግሞ በአንድ የሶሻል ሚዲያ ፖስት ካልሆነም ካሮሴል አድርጋችሁ የሰሯቸው ሎጎች ብላችሁ ስዋይፕ ተደርጎ ሊታይ ይችላል። ከዛ ቀጥሎ ደግሞ ዲዛይን ቲፕ ወር ኤዱኬሽናል የሆነ ነገር የሆነ አንድን ሰው ስለ ዲዛይን ሊያስተምር የሚችል ፋይል እንዴት ሴቭ ያደርጋል ሊሆን ይችላል። ብቻ የተመቻችሁን መስራት ትችላላችሁ። ለምሳሌ አሁን ፖርትፎሊዮ ሾኬዝ የሚለው ላይ ላሳያችሁ። ፖርትፎሊዮ ሾኬዝ ላይ ሰርች ላይ እንምጣና ሜት ክሬቲቭ ዲዛይን አሁን ላሳያችሁ ነው። ለፖርትፎሊዮ እንዴት ልትጠቀሙ ትችላላችሁ የሚለውን ለምሳሌ እዚህ ጋር እንደምታዩት የሰሯቸው ምንድነው? ሎጎ ፎሊዮ ነው። ይሄ አያችሁት? ወጥ ነው አይደለ? ይሄው እንደምታዩት እንደዚህ አድርጋችሁ መስራት ትችላላችሁ። እና ይሄንን ይመስላል እንግዲህ አንድ የሶሻል ሚዲያ ፖስት ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ በእነዚህ መንገዶች ልትሰሩ ትችላላችሁ። እኔ ይሄ የምጠቀምበት ሲስተም ነው። ካሮሴል ፖስቶችን ለመስራት እንደዚህ አድርጌ የሶሻል ሚዲያ ፖስት ሰራለሁ ማለት ነው። ቀጣይ እንዴት አድርጋችሁ ነው ክላይንት የምታገኙት፣ ከክላይንቶች ጋር ደግሞ እንዴት ዲል ታደርጋላችሁ የሚለውን በደንብ ይሄ ፕራክቲካል የሆነ ነገር ሳይሆን እኔ ካለኝ ከልምድም ክላይንቶችን ደግሞ እንዴት አድርጋችሁ ልትደራደሩ ክላይንቶችን የመጀመሪያ ክላይንታችሁን ደግሞ ስትፈልጉ እንዴት አድርጋችሁ መፈለግ እንዳለባችሁ በአጠቃላይ ክላይንት እንዴት ታገኛላችሁ፣ ከዛ በኋላ ደግሞ እንዴት አድርጋችሁ ከክላይንቶች ጋር ማውራት ትችላላችሁ ወይም መግባባት ትችላላችሁ ከክላይንቶች ጋር የሚለውን ክላይንቶች ጋር የሚመጣላችሁ ወይም ደግሞ የሚመጡባችሁ ብዙ ነገሮች አሉ። ገና ካልጀመራችሁት ታዩታላችሁ በደንብ። በጣም አስቸጋሪ የሆነ ነገር ነው። አንድ ዲዛይነር ስትረግል የሚያደርግባቸው ነገሮች አንዱ ክላይንት ማግኘትና ከክላይንት ጋር ዲል ማድረግ ነው። ስለዚህ እነዛን ነገሮች በደንብ የሚያብራራ ቪዲዮ የቀጣዩ 10ኛው ሞጁል ላይ ነው። ስለዚህ እዛ ቪዲዮ ላይ አገኛችኋለሁ። ኢትዮ ቴሌኮም ይህን የግራፊክ ዲዛይን ማስተር ክላስ በነፃ እንድታዩ ስላደረገላችሁ ኮመንት ላይ ማመስገን ትችላላችሁ። እኛ ደግሞ ቪዲዮ እናመሰግናለን። ቀጣዩ ሞጁል ላይ አገኛችኋለሁ። እንዲህ ያለ ስልክ እንዴት እንደማገኝ እንዳልገዛ እጅ አጠረኝ። አስፈላጊውን መረጃ ለማውረድ ስማርት ስልክ ያስፈልጋል። በተማሪ አቅም መግዛት ይከብዳል። ስማርት ስልክ ሁሉን ያቀላል። አቅም ከሌለ ምን ያደርጋል? ችግሩ በቴሌብር ተፈቷል። በደንበኝነቱና አጠቃቀሙ መሰረት በረጅም ጊዜ ክፍያ ሽያጩ ተመቻችቷል። ከእርሶ የሚጠበቀው በቴሌብር ሱፐር አፕ ወይም ኮከብ 127 መሰላል ዲቫይስ ፋይናንሲንግን መርጠው መመዝገብና ወደ ኢትዮ ቴሌኮም አገልግሎት መስጫ ማዕከላት ጎራ ብለው የሚወስዱትን ስማርትፎን መምረጥ ነው። ለክፍያው አያስቡ። እንደ ምርጫው በ6 ወይም በ12 ወራት ክፍያ ቀስ ብለው በወር ከ959 ብር ጀምሮ በስልኩ እየተጠቀሙ ይከፍላሉ። ሳምሰንግ ጋላክሲ A26፣ ሳምሰንግ ጋላክሲ A16፣ ZTE A34፣ ZTE ብሌድ፣ ቴክኖ ፖፕ 10፣ አይቴል A50 በረጅም ጊዜ ክፍያ የስማርት ስልክ ባለቤትነት በኢትዮ ቴሌኮም፣ ሲንቄ ባንክና አዋሽ ባንክ አጋርነት